ሰላም ዛሬ ደግሞ ይዤላችሁ የመጣሁት በኤአይ ሞዴሎች እና የቋንቋ ሞዴል እና የሃርድዌር ለውጦች ላይ ነው። በመጀመሪያ ደረጃ የምናየው ኤጀንት ኤዋን የምንለውን ነው። ጽንሰ ሀሳቡ ይህ ደግሞ በአንጻራዊነት አነስተኛ የሚባል የ35 ቢሊዮን ፓራሜትር ያለው ነገር ግን ራሱን ችሎ ረጅም ስራዎችን በቅደም ተከተል ለማከናወን ለምሳሌ አውቶኖመስ ወርክ ፍሎ የምንለውን አይነት የተሰራ ሞዴል ነው። ዋና ነጥቡ ምንድነው? ሞዴል መጠኑ አነስተኛ ቢሆንም ከነሱ በደርዘን እጥፍ የሚበልጡትን እንደ ዲፕሲክ V4 ፕሮ ያሉ ግዙፍ ሞዴሎችን በሳይንስና ምክንያታዊነት ሪዝኒንግ ፈተናዎች ማሸነፍ ነው። ትልቅ ስልጠና ሳይሆን በጥራት ማሰብ ላይ ማተኮር እንደሚበልጥ ያሳየ ነው። ለምሳሌ አንድን የኮምፒውተር የዛሬውን አየር ንብረት መረጃ ከድረ ሰንጠረዥ አዘጋጅተህ በኢሜይል ላክልኝ ብለውት መካከለኛው ሰው ሳይገባው ራሱን ፈልጎ ራሱን ሰንጠረዥ ሰርቶ ራሱን ኢሜይል አድርጎ ስራውን እስኪጨርስ ብቻውን የሚሰራ ጎበዝ ሰራተኛ ማለት ነው። በሁለተኛ ደረጃ የምናየው የአንትሮፒክ ክሎድ ዜናዎች ማለት ነው። እነዚህ ደግሞ ክሎድ ፌብል 5 እና ሴኔት 5 የምንላቸው ማለት ነው። ክሎድ ፌብል 5 የክሎድ ፌብል 5 እጅግ ኃይለኛ ሞዴል በአደገኝነቱ ምክንያት በአሜሪካ መንግስት ታግዶ የነበረ ቢሆንም አሁን አዳዲስ የደህንነት ማጣሪያዎች ተገጥመውለት ተለቋል። ነገር ግን አሁን በጣም ተገድቧል። ነርፊልድ የምንለው አይነት ነገር አደገኛ ነገሮችን እንዳይሰራ ለማድረግ ሲባል ተራ የኮዲንግ እና የሶፍትዌር ስህተት ማረም ዲበጊንግ ጥያቄዎች እንኳ ሳይቀር አደገኛ ነው ብሎ በማሰብ ጥያቄውን ውድቅ ያደርጋል ወይም ወደ ድሮ ሰነፍ ሞዴል ኦፒስ የ4.8 ይቀይረዋል። ክሎድ ሴኔት 5 ይህ ሞዴል ደግሞ በገበያው ውስጥ ተወዳጅነት አላገኘም። ምክንያቱም ከሌሎች ተፎካካሪዎቹ እንደ ጂፒቲ 5.5 ያነሰ አቅም ያለው፣ ዋጋው ግን ከነሱ እጥፍ በላይ ውድ ሆኗል። ለምሳሌ ክሎድ ፌብል 5 ልክ እንደ አንድ እጅግ ጥብቅ ዘበኛ ነው። ሌባ እንዳይገባ ለመከላከል ከመጠን በላይ በመጨነቁ ምክንያት የቤቱን ባለቤት ራሱ ቁልፍ ይዘሃል ወይ ፊትህ አይመሳሰልም እያለ ወደ ቤት እንዳይገባ የሚከለክል አይነት ሆኗል። በሶስተኛ ደረጃ የምናየው የሎንግ ካት የምንለው ነው። ይሄ በሜትዋን ኩባንያ የተሰራው ነው። ጽንሰ ሀሳቡ ይህ የቻይናው ምግብ ማድረሻ ኩባንያ ሜትዋን ያዘጋጀው 1.6 ትሪሊዮን ፓራሜትር ያለው እጅግ ግዙፍ ሞዴል ነው። አሰራሩ ሚክስቸር ኦፍ ኤክስፐርትስ የሚባለው የባለሙያዎች ስብስብ አይነት እንደሚባለው ማለት ነው። ትርጉሙ ሞዴልም ውስጥ ብዙ ትናንሽ የኤአይ ባለሙያዎች አሉት። ተጠቃሚው ጥያቄ ሲጠይቅ ሙሉ የ1.6 ትሪሊዮን አይሰራም። ይልቁንም ለጥያቄ የሚያስፈልጉት 48 ቢሊዮን ፓራሜትሮች ኤክስፐርቶች ብቻ ነቅተው ስራቸውን ይሰራሉ። ይህ ሞዴሉ ፈጣንና አነስተኛ ጉልበት እንዲጠቀም ያደርገዋል። በዚህ ላይ ዋናው ነጥብ ምንድነው? በዓለም ላይ የኤአይ ሞዴሎች ለማሰልጠን የኢንቪዲያ ቺፖች እንደ ወርቅ ደረጃ ነው የሚታዩት። ነገር ግን ይህ ሞዴል አንድም የኢንቪዲያ ቺፕ ሳይጠቀም ሙሉ በሙሉ በቻይና ሀገር በቀል ቺፖች ሃዊ ተብሎ በሚገመት ሰልጥኖ ያለ ምርጥ መቆራረጥ ተጠይቋል። ይህ የቻይና በራሱ ቺፖች የመጠቀም አቅም ትልቅ ደረጃ ላይ መድረሱን ያሳያል። ለምሳሌ አንድ ትልቅ ሆስፒታል ውስጥ 100 የሚሆኑ የተለያዩ ስፔሻሊስት ዶክተሮች የልብ፣ የአይን፣ የነርቭ ቢኖሩ የታመሙት አይን ከሆነ 100 ዶክተሮች አይመረመሩትም ማለት ነው። አይን ሐኪም ብቻ መጥቶ ያክሙታል። የሎንግ ካት 2.5 ኤምኦኤ ሞዴሉ አሰራሩም ልክ እንደዚህ ነው። ለኮዲንግ ጥያቄ የኮዲንግ ኤአይ ክፍል ብቻ ነው የሚሰራው። በአራተኛ ደረጃ ላይ የምናየው የእይታ የቪዲዮ እና የስሪዲ ሲሙሌሽን ቴክኖሎጂዎች ቪዥን ኤንድ ስሪዲ የምንላቸው ነው። የሙዚቪት እና ሙዚክ ስኮር ቪዥን ትራንስፎርመር ነው። የዚህኛው ጽንሰ ሀሳብ የሙዚቃ ኖቶችን ወይም የሉህ ሙዚቃዎችን ሽት ሙዚክ ለማንበብ የተሰራ ልዩ የእይታ ቪዥን ሞዴል ነው። ተራ የፎቶ መመልከቻ ኤአይዎች የሙዚቃ ኖቶ ሲያዩ ዝም ብሎ መስመርና ነጥብ አድርገው ነው የሚያዩት። ሙዝቪት ግን
የኖታዎችን ርቀት፣ የድምፅ ውፍረትና ቅጥነት፣ ፒቾችን እና የሙዚቃ ምልክቶችን ትርጉም ተረድቶ ሙሉ በሙሉ ያነባል። እዚህ ጋር ዋናው ነጥብ ምንድነው? የሰለጠነው 9.7 ሚሊዮን የሙዚቃ ገጾች በማንበብ ሲሆን የሰለጠነበት መንገድ አስገራሚ ነው። የሙዚቃ ኖታው የተወሰነ ክፍል ሆን ተብሎ ይደመሰስና ኤአዩን የጠፋውን ክፍል በራሱ አስተሳሰብ እንዲሞላው ያደርጋል። በዚህ መግፋትና መጎተት ውስጥ የሙዚቃን ሕግጋት ጠንቅቆ ተረድቷል። ለምሳሌ አንድን የእንግሊዝኛ የማይችል ሰው የሕክምና መጽሐፍ ሳታሳዩት ፊደላቱን ብቻ ያያል እንጂ ትርጉሙን አያገባውም። ተራ ኤአይ ሙዚቃ ኖት ግን ሲያዩት እንዲሁ ነው። ሙዚቪት ግን ዮኖታውን አይቶ ሙዚቃውን መጫወትና መተንተን የሚችል የሰለጠነ ሙዚቀኛ ማለት ነው። በሌላኛው የምናየው ደግሞ የቀጥታ ቪዲዮ ማስተካከያ እና የፊዚክስ ነው። የላይቭ ኤዲት ኤንድ ፊዚክስ ፎርመር የምንለው ነው። ላይቭ ኤዲት ቪዲዮ እየተጫወተ ባለበት ቅጽበት በሰከንድ እስከ 13 ፍሬም ፍጥነት በጽሁፍ ትዕዛዝ ብቻ ቪዲዮውን የሚቀይር ኤአይ ነው። ለምሳሌ ቪዲዮውን ላይ ያለውን ሰው ልብስ መቀየር፣ የአየሩን ሁኔታ ጠዋት ላይ ከማለዳ ወደ ዝናብ መቀየር ይችላል ማለት ነው። ፎዚ ፎርመር ስሪዲ ምስሎችን ሰርቶ ዝም ብሎ ማስቀመጥ ሳይሆን በገሃድ ዓለም ህግጋት መሰረት እንዴት እንደሚንቀሳቀሱ የሚያሳይ ኤአይ ነው። ምስሉ ከብረት የተሰራ ነው ወይስ ከፕላስቲክ? ብረት ከሆነ ሲወድቅ አይታጠፍም፣ ፕላስቲክ ከሆነ ግን ይታጠፋል ወይም ይነጥራል። ይህንን የፊዚክስ ህግ ያሰላል ማለት ነው። ለምሳሌ ፎዚ ፎርመር፣ ይሄ ፊዚ ፎርመር የምንለው በኮምፒውተር ወይም የጄሊ ጃሞ ምስል ሰርተው መሬት ላይ ሲጥሉት እንደ ድንጋይ ጠንካራ ሆኖ ከተቀመጠ ስህተት ነው ማለት ነው። የፎዚ ፎርመር ግን የጄሊውን ልምጭነት አውቆ መሬት ላይ ሲያርፍ ተንቀጥቅጦና ተለጥጦ እንዲቀመጥ ያደርገዋል። ሌላኛው በሮቦቲክስ እና የሰው መሰል ሮቦቶች ሮቦቲክስ ኤንድ ሁማኖይድስ ላይ ያለውን ነው። የኒቪዲያ አስፓየር የምንለው ነው። ጽንሰ ሀሳቡ ሮቦቶች ከራሳቸው ስህተት እንዲማሩ የሚያደርግ የኒቪዲያ አዲስ ሶፍትዌር ነው። ሮቦቱ ያንድን ስራ እንዲሰራ ትዕዛዝ የሚሰጠው በኮዲንግ ፕሮግራም ነው። ሮቦቱ ስራውን ሲሰራ ከተሳተ አስፓየር የተባለው ኤአይ ስህተቱን አይቶ የሮቦቱን የቁጥር ኮድ በራሱ ያስተካክላል ማለት ነው። እዚህ ጋር ዋናው የምናየው ምንድነው? ሮቦቱ የተማረውን አዲስ የትምህርት የክህሎት ቤተ መጻሕፍት ስኪል ላይብራሪ የምንለውን ውስጥ ያስቀምጠዋል። በሚቀጥለው ጊዜ ያንን ስራ ሲሰራ ድጋሚ አያሳሳትም። ለምሳሌ አንድ ሮቦት ብርጭቆ እንዲያነሳ ተደርጎ ሲሞክር ሸርት ብሎበት ቢወድቅ አስፓየር ወዲያውኑ የያዝከውን ጥንካሬ አንሳና በሚቀጥለው በኃይል ተጨብጦ ብሎ ጨበጥ አድርገህ ያዝ ብሎ ፕሮግራሙን ያሻሽላል። ሮቦቱም በሁለተኛው ሙከራ በትክክል ያነሳዋል። በሌላኛው የምናየው ቪዲ ሃንድ እና የኦምኒ ኮንታክት ነው። የቪዲ ሃንድ ከተራ ቪዲዮ ላይ የሰውን እጅና የጣቶች እንቅስቃሴ በትክክል ወደ ስሪዲ የመቀየር ብቃት ነው። እጅ በፍጥነት ሲንቀሳቀስ ወይም በሌላ ነገር ሲሸፈን እንኳ ጣቶቹ የት እንዳሉ በትክክል ይገምታል። ይህ ለሮቦቶች እጅ አሰራር ስልጠና በጣም ጠቃሚ ነው። ኦምኒ ኮንታክት ደግሞ የሮቦቶች ብዙ የተለያዩ እንቅስቃሴዎችን መራመድ፣ ማጎንበስ፣ ሳጥን ማንሳት፣ መግፋት የመሳሰሉትን መሀል ላይ ሳይቆራረጡና ሳይወድቁ በተከታታይ እስከ 40 ደቂቃ በሰላም እንዲያከናውኑ የሚያግዝ ሲስተም ነው። በሌላኛው ስናየው ዩቡቴክ የምንለው አለ። ዩቡቴክ ዋን ሰው መሰል ሮቦቶች ናቸው። ጽንሰ ሀሳባቸው የሰውን መልክ፣ የሰው ቀዳዳዎች፣ የደም ስሮች፣ የጣት አሻራዎች ጭምር እጅግ በሚያስፈራ ሁኔታ አስመስለው የሰሩት አዲስ የሮቦት ዝርያ ነው። በውስጡ ኢሞሽናል ኤአይ የስያሜ ረዳት አለው። ስለ የስሜት ረዳት ያለው ነው። ስለላው የሰውን ልጅ ስሜት 90% በትክክል መለየትና ማስተናገድ ይችላል። ዋናው እንትን እዚህ ጋር ሮቦቶች ከላቦራቶሪ ወጥተው ለሽያጭ ቀርበዋል። የጭንቅላትና ደረት ብቻ ያለው ስሪት ወደ $18,000 ሲሆን ሙሉ የአካል ያለው ደግሞ ወደ $150,000 አካባቢ። በአሁኑ ሰዓት ከ13,000 በላይ ሰዎች ለመግዛት ትዕዛዝ ፕሪ ኦርደር ሰጥተዋል ማለት ነው። አሁን ለምሳሌ ስንመለከተው ተጠቃሚው አዝኖ ወይም ተክዞ ወደ ቤት ሲገባ ሮቦት የፊቱን ገጽ አይቶ ዛሬ ተከፍተሃል መሰል ምን ላድርግልህ ብሎ እንደ
እውነተኛ ጓደኛ፣ የትዳር አጋር ሆኖ በስሜት የሚደግፍ የቴክኖሎጂ ደረጃ ነው። ለተከታተላችሁኝ አመሰግናለሁ። በቀጣይ በአዲስ ቪዲዮ መለሳለሁ። ሰላም።